አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከቀናት በፊት በሰጡት የ8 ደቂቃ መግለጫ ጠቅላይ ሚኒስትር አብይ አህመድን ስግብግብ፣ ችጋራም፣ ተንኮለኛ፣ ኋላ ቀር የመሳሰሉትን ዘለፋዎች ሰንዝረውባቸው ነበረ። ለዛ ምላሽ በሚመስል ይመስላል በዛሬው ዕለት እየተከበረ ባለው 90ኛ ዓመት የአየር ኃይል በዓል ላይ ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ምላሽ ይሰጥተዋል። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ የተሰጠ ካለም ማወራረዷን እንደማትተው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ቀጣዩ አብይ ተግባራችን የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ ነው ብለዋል። ጠቅላይ ሚኒስትሩ ይህን ያሉት የአየር ኃይል 9ኛ ዓመት ምስረታን አስመልክቶ ደብረ ዘይት በሚገኘው የተቋሙ ዋና ቅጥር ግቢ በተዘጋጀ ክብረ በዓል ላይ ዛሬ ቅዳሜ ጥር 6 ቀን 2018 ዓ.ም ባደረጉት ንግግር ነው። የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ አህመድ በዚሁ ንግግራቸው አሁንም ሚግ 27 የጦር ጀት ላይ ያላችሁ ሀገራት ተጠንቀቁ ሲሉ ኤርትራን ነው በግልጽ እያስጠነቀቁ ተደምጠዋል። እንስማቸው እስኪ። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በዚህ በዓል ላይ የቀድሞ ኢታማጆር ሹም ጀነራል ሳሞራ ዩኑስና ከቀናት በፊት በስዊዘርላንድ ተቃውሞ ያጋጠማቸው ጀነራል ጻድቃን ገብረተንሳይም ተገኝተዋል። ከጠቅላይ ሚኒስትሩ ጋር ሲያወሩ ታይተዋል። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለኤርትራው ፕሬዝዳንት ምላሽ የመስጠት መብት አላቸው። ምላሽ የመስጠት መብት ሲኖረን ግን በተመጣጣኝ ነገር ፕሬዝዳንት ኢሳያስ ያሉትን ነገር ተመልክተናል። በዛው መጠን እንደዛው ፐርሰናል ነገር ላይ ያነጣጠረ ምላሽ መስጠት ይችላሉና የጠቅላይ ሚኒስትሩ ምላሽ ነው ሰማቸው። ይህን ስል ሌላው ትክክል ነው ያኛው አይደለም እያልኩ አይደለም። ሚግ 21 ላይ የቆሙ ሀገራት እያሉ አብይ ሲፎክሩ ስመለከታቸው ሚግ 21 ሆነ አሁን ኤስ30 አብይ የፎከሩበትም ሆነ ሌሎች ቴክኖሎጂዎች በዕዳና በብድር የተገዙ ናቸው። ያሉንም በቁጥር 5 ነው 6 ናቸው። ኤስ30 በእርግጥ ትልቅ ናቸው። ኤስዩ30 የሚባሉት አውሮፕላኖች ማለት ነው፣ የጦር አውሮፕላኖች። እኛ ብንሰራቸው እንዴት ልንሆን ነበር ነው። በብድርና በእርዳታ ባገኘናቸው አውሮፕላኖችና የጦር ጀቶች ተኩራርተን አንዳንድ ሀገራት ሚግ 21 ላይ ቆሞ የቀሩ ስንል እኛ የሰራን ነው እኮ የምንመስለው። እኛ ሚግ 21ንም እኮ አንሰራም። ሚግ 21ንም ቀርቶ መርፌ እንኳ አንሰራም አይደል እንዴ? እና ምን ለማለት ፈልጌ ነው፣ አንዳንድ ጊዜ የመታበይ መንፈስ ክፉ ነው። እግዚአብሔር ቤትን ካልሰራ አናጢዎች በከንቱ ይደክማሉ። እግዚአብሔር አገርን ካልጠበቀ ወታደሮች በከንቱ ይደክማሉ። በወታደር በመሳሪያ ብዛት የሚታመን ንጉሥ እሱ ከንቱ ነው ይላል መጽሐፍ። ሚግ 21 ላይ የቆማቸው ሲባል እኛ የሰራን ነው የሚመስለው። ሚግ 21 ራሱ ለኢትዮጵያ በጣም ሩቅ ነውና እንዲህ እንደ ኮሪያ ያለ ቀብረር ያለ አነጋገር ባልሰራ ነው ነገር ሲሆን ደስ አይልም። የሰው ወርቅ አያደምቅ ነው። ያሉን ኤስዩ30 የጦር አውሮፕላኖች ከነሩሲያ ከምናምን የተገዙት በከፍተኛ ብድር ገና ዕዳቸው ያልተከፈለ ነው። ደግሞ ሁሌ እንደምለው የአንድን ጦርነት ወይም የአንድን ትግል አሸናፊ የሚያደርገው ዓላማው ነው።
ድሮኑ አይደለም፣ የጦር መሳሪያው አይደለም፣ SU-30 አይደለም። ዋናው ዓላማ ነው እና ይሄ ነገር ነው። ከቀናት በፊትም ትናንትና ማለት ነው በተደረገው የድሮን ትርኢት ላይ እንደባለፈው ጊዜ ሁሉ በድሮን ከፍተኛ ወጪ ተደርጎ ነው ርችት በደላይ የበራው። ያው የጠቅላይ ሚኒስትሩ ምስል ነው በሰማይ ላይ የታየው። ይህም ምን ያህል እንደሚበጅ አላቅም፣ ከወጭ በስተቀር ምን እንደሚያተርፍ አላቅም። ይህን ለማድረግ ከፍተኛ ወጭ ነው የሚወጣው። ለኢትዮጵያ ግን ወይም ለመከላከያው የሚፈይድለት አንዳች ነገር የለውምና አንዳንድ ጊዜ እንደው ይሄ የመታበይ መንፈስ ምንም ቤትህን ከከዋክብት በላይ ብትሰራ ከዛ አወርዳለሁ ይላል እግዚአብሔር ቃልና ለማንም ስለማይበጅ የትም አይደርስም። ሙአመር ጋዳፊ ከስልጣን የተወገዱት ከሀያላን መሪዎች ጋር በተወያዩ በሁለት ወራት ውስጥ ነው። ከፍተኛ የጦር መሳሪያ ውል በፈረሙ በወራት ውስጥ ነው። የትም አያደርስም። በጦር መሳሪያ፣ በነገስታት፣ በተለያየ ነገር በወታደር ብዛት መመካት የትም አያደርስምና እባካችሁ ከዚህ ተማሩ ለማለት ነው። ተመልካቾቻችን፣ አድማጮቻችን፣ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎች በኤርትራ የመንግስት አስተዳደርና ኢኮኖሚ ፖሊሲ ላይ ሐሰተኛ መረጃዎችን ማሰራጨት ቀጥለውበታል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወቀሳ ሰንዝረዋል። አቶ የማነ የብልጽግና ደጋፊዎች በኤርትራ ላይ የስም ማጥፋት ዘመቻ የሚያካሂዱት ኢትዮጵያ ከገባችበት ውስጣዊ የጸጥታ ቀውስ አቅጣጫ ለማስቀየርና የፓርቲው የባህር በር ጥያቄ በቀጠናዊ መረጋጋት ላይ የፈጠረውን ስጋት ለመሸፋፈን ነው በማለት ነው የተቹት። የኢትዮጵያ ኢኮኖሚ አስቸጋሪ ሁኔታ ውስጥ ይገኛል በማለት አቶ የማነ አስተያየታቸውን የሰጡ ሲሆን የብልጽግና ፓርቲ ውስጣዊና ቀጠናዊ ግጭቶችን ከመፍጠር ይልቅ የሀገሪቱን የኢኮኖሚና መንግስታዊ አስተዳደር ችግሮች በመቅረፍ ላይ ቢያተኩር ይሻለዋል ሲሉ ምክራቸውን አስተላልፈዋል። በትናንትናው ዕለት ያለበቂ ካሳ ከቀያችን ተነስተናል በማለት ሰልፍ የወጡ የደብረ ዘይት እና የአካባቢው አርሶ አደሮች በፖሊስ ከፍተኛ ድብደባ እንደተፈጸመባቸውና አብዛኞቻቸው ለእስር እንደተዳረጉ ከስፍራው የደረሰ መረጃ ያመለክታል። እነዚህ አርሶ አደሮች ለኤርፖርት ግንባታ በሚል ነበረ ከነባር ይዞታቸው ላይ የተፈናቀሉት። ሆኖም አስተዳደሩ ቀደም ሲል ከመፈናቀላቸው በፊት ካሳ ይሰጣቸዋል ብሎ ቃል የገባላቸው ቢሆንም ካሳ ሊሰጣቸው ባለመቻሉና ሜዳ ላይ በመትናቸው በትናንትናው ዕለት ታላቅ ሰልፍ አድርገው ነበር። ሰልፍ ካደረጉት መካከል ብዙዎቹ ድብደባ እንደተፈጸመባቸው እንዲሁም አብዛኞቹ ለእስር እንደተዳረጉ በዛሬው ዕለት ከዚያው ከደብረ ዘይት ከተማ የወጡት መረጃዎች ያመለክታሉ። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ራዲዮ የሀገሪቱን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ የሥራ ፈቃዱንና እውቅናውን ዛሬ እንዲመልስ አድርጌያለሁ ሲል ማምሻውን ባሰራጨው መረጃ አስታወቀ። ባለስልጣኑ የሚዲያው ዘገባዎች የሀገሪቱን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸው፣ የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተባቸው ሁከት ቀስቃሽና የአንድ ወገን ዘገባዎች እንደሆኑ በትክክልና ከዜጎች በደረሱኝ አስተያየቶችና ጥቆማዎች አረጋግጫለሁ ብለዋል። ለሚዲያው ተደጋጋሚ እርምት ግብረ መልስ ሰጥ ቆይቻለሁ ያለው ባለስልጣኑ ሆኖም ሚዲያው የተሰጠውን አስተያየትና የማስተካከያ እርምጃ ባለመቀበሉ ፈቃዱን እንዲመልስ ማድረጉን ገልጿል። ባለስልጣኑ ለዋዜማ ሬዲዮ ከ2 ወር በፊት የመጨረሻ ማስጠንቀቂያ ሰጥቶ እንደነበርም አውስቷል። ከዋዜማ አስተዳደር በኩል እስካሁን ስለ ጉዳዩ የተሰጠ ይፋዊ ምላሽ የለም። ልብ በሉ ተመልካቾቻችን፣ ዋዜማ ራዲዮ ማለት በጣም ለዘብተኛ፣ በጣም ሚዛናዊ፣ በጣም ቁጥብ የሆነ ሚዲያ ነው። ነገሮችን ክሮስ ቼክ አድርገው የሚዘግቡ ከሁሉም አቅጣጫ ያሉት ነገር በሚዛናዊነት የሚያሰራጩ ናቸው። ኢትዮጵያ ውስጥ ያለው ዲሞክራሲ አሁን ሰዓት ለዋዜማ እንኳ ሬዲዮ በቂ አይደለም። ዋዜማ ሬዲዮ ትክክለኛ አይደለም፣ ከሙያ ስነ ምግባር ባፈገደገጠ መልኩ የአንድ ወገን ነው የሚያሰራጨው ማለት ፍቃዱን ዛሬ የነጠቁት። መጽሐፍ በእርጥቡ እንጨት ላይማ እንዲህ ያደረጉ ይላል ኢየሱስ ሲሰቅሉት፣ በደረቆቹ ላይማ እንዴት ይበረታ የሚል ነገር አለ። በዋዜማ ላይ ይህን እርምጃ ከወሰዱ በሌሎቻችን ሚዲያ ላይ ቢያገኙን ምን አይነት እርምጃ ወስዱ እንደነበረ መገመቱ በጣም ቀላል፣ እጅግ በጣም አሳዛኝ ነው። በተለይ አሁን ምርጫው ደርሷል እየተባለ አይደለ? ሁሉንም አፉን ለማዘጋት እየሄዱ እንዳለ ግልጽ ነው። ተመልካቾቻችን፣ አድማጮቻችን፣ ሌላው ይህች ሴት አንበሱኬና ትባላለች ይለናል ገመቹ ኢታና። በግል አውቃታለሁ። ባለቤቷ ደግሞ ቦሬ ሳባያን ይባላል። ጠንካራና የራሷን ሀብት ጭምር
በባንክ አሲዛ ከባንክ ተበድራ በረሃ ገብታ የማዕድን ልማት ላይ የተሰማራች ኩሩ ዜጋ ናት። በወቅቱ በህጋዊ መንገድ መንግስት በፈቀደላት ቦታ ላይ ጉጂ ዞን ሰባቦሩ ላይ ገንዘቧንና ሀብቷን ላቧን አፍስሳ ማልማት ጀመረች። የኦሮሚያ ማዕድን ቢሮ ድንገት አንድ ውሳኔ ወሰነ፣ ልማቱን አቁሙ የሚል። ስንት ሀብት የፈሰሰበት እድሜ ልኳን ለፍታ ከባለቤቷ ጋር ያፈራችውን ሀብት በባንክ አሲዛ አልምታ ውጤቱን ለማየት የመጨረሻው ምዕራፍ ላይ ስትደርስ በአንድ ቀላጤ ደብዳቤ ልፋቷ ሁሉ ገደል ገባ። መንግስትና ህግን ተማምና የጀመረችው የማዕድን ልማት በድንገት አቋርጡ ተብሎ ሲወሰን ባንክ ንብረቷን ሊሸጥባት ተነሳ። በመንግስት ተልካሻ ውሳኔ ምክንያት ባዶ እጇን ልትቀር ነው። እባካችሁ ድምፅ ሁኑ ብላ ሚዲያ ላይ ወጣች። ዜጎች በገዛ ሀገራቸው ያፈሩትን ንብረት በጠራራ ፀሐይ የሚነጥቅ ግዴለሽ የመንግስት አሰራር ስንቱን ለከፋ ድህነት እንዳደረገ ቤት ይቁጠረው ይላል ገመቹ ኢታና። በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት ታዋቂ አየር መንገዶች ዛሬ ቅዳሜ ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰረዙ። የፈረንሳዩ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳና የኔዘርላንድስ KLM እስካሁን ድረስ ወደ እስራኤል፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ የሚያደርጉትን በረራ ሰርዘዋል። በረራዎቹ የተሰረዙት አንዳንድ የመገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት ማስተጋባታቸውን ተከትሎ ነው። የእስራኤሉ ቻናል i24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃ መሰረት አድርጎ እንደዘገበው የኔዘርላንዱ ሮያል ደች አየር መንገድና የስዊዘርላንዱ ስዊስ ኤርም በተመሳሳይ በረራቸውን ሰርዘዋል። የእስራኤል የመከላከያ ሚኒስቴር አርብ ማታ በኤክስ ገጹ ላይ ባሰፈረው መልእክት በረራዎችን በተመለከተ ከሀገሪቱ የደህንነት እዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብለዋል። የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን የአየር ክልል አልተዘጋም፣ የበረራ መስመሩም ከበረራ ነፃ እንዲሆን አልተደረገም በማለት በኢንተርኔት ላይ የሚዘዋወሩ መረጃ ውድቅ አድርጎታል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸው ከቀናት በፊት አሳውቀዋል።